ሰላም ቤተሰቦቻችን እንዴት ናችሁ? እንዴት አላችሁ? እንዴት ሰነበታችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ዛሬ የምንገኘው እንደዚህ አይነት ቦታ ነው። ይህ ቦታ የት ነው? እስኪ ገምቱ እስኪ ይህ ቦታ የት ይመስላችኋል? በዚሁ አጋጣሚ ለሙስሊም ወገኖቻችን ኢድ ሙባረክ ብለናል። እንኳን አደረሳችሁ ለኢድ አልፈጥር በዓላችሁ ማለት ነው። ቦታው ጸዴ ነው፣ በጣም ነው የሚያምረው። በነገራችን ላይ እንግዲህ ኩዌት ከሞላ ጎደል በምሽት ይሄን ትመስላለች። ሎክ ከሞላ ጎደል ይሄን ትመስላለች ኩዌት። የሆነ ፓርቷ ማለት ነው፣ የሆነ ፓርቷ ይሄን ይመስላል። ይሄን ቦታ ገምታችሁ ድረሱበት። በተጨማሪ ደግሞ የዩቲዩብ ቻናል እንዳለን ታውቃላችሁ። የዩቲዩብ ቻናላችንን ሰብስክራይብ ብታደርጉ እጅግ በጣም ደስ ይለናል። ሰብስክራይብ አድርጉ ዩቲዩብ ቻናላችንን። አዳዲስና ቆንጆ ነገሮችን ለእናንተ ለማቅረብ ዝግጅታችንን ጨርሰናል። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ከኛ ጋር ቆዩ። ሰብስክራይብ ያደረጋችሁ ደግሞ እጅግ በጣም ነው የምናመሰግናችሁ። ሲሪየስ በጣም ነው የምንወዳችሁ፣ በጣም ነው የምናመሰግናችሁ። ሰብስክራይብ አድርጉ እና ቃኘት አድርጉ። እስኪ ላስጎብኛችሁ እስኪ ምሽት ማለት ነው። ምሽት እንደዚህ ነው የምትመስለው ኩዌት እንደዚህ ነች። ያው የውሃው ፏፏቴ ምሽቷ ራሱ ያምራል። እንኳን ቀኗ ምሽቷ ራሱ ያምራል። በነገራችን ላይ ኩዌት ማለት ነው ምሽቷ ራሱ ያምራል። ሉክ እዩት። በቦትስ ምናምን ደግሞ መዝናናት ብትፈልጉ ካላችሁ ደግሞ ከዚህ መከራየት ትችላላችሁ። ከዚህ ተከራይታችሁ ፏፍሻ ማለት ትችላላችሁ። ቦትስ እዚህ ጋር ያለው አሳያችኋለሁ ማለት ነው። ይኸው በዚህ ጋር ማለት ነው። ጨለማ ነው በነገራችን ላይ ያው ማታ ስለሆነ ብዙም አይታይም፣ ግን ላሳያችሁ። ይኸው የሁሉ ቦትስ ነው። በጣም ነው የሚያምረው በነገራችን ላይ እይታው። በተለይ ማታ አካባቢ እንደዚህ ባይጨለም ማታ አካባቢ ላይ ማብራቱ ምናምን ሲኖር ወይ ደግሞ ቀን በጣም ነው የሚያምረው። ደስ ይላል። መጎብኘት ትችላላችሁ። በነገራችን ላይ አንድ አዲስ ሰው አለ ገና በቅርብ ወደ ኩዌት የገባ ማለት ነው። ስማ፣ እንዴት ነህ? ደህና ነህ? ኩዌትን እስኪ እንዴት አገኛት? ግለጣት። በጣም ነው የምታምረው። ሁሉ ነገሯ በጣም ነው። እሺ። እና ዋው ብያታለሁ። ስንት ጊዜ ሆነ ከመጣ? 2 ወር። 2 ወር ነህ። በዚህ በ2 ወር ውስጥ ምን ደስ አለህ? ምንስ ቅር አለህ? ቆንጆ አየር ነው ያለው። መጀመሪያ እንደመጣሁ በጣም ቀዝቃዛ ነበረ። እሺ። አሁን ሞቃታማ ነው። ቆንጆ አየር ነው። ከተማ ይባላል። ቆንጆ አየር ነው ያለው። እና እግዚአብሔር ይመስገን ቆንጆ ነው የምለው። በጣም አሪፍ። እንግዲህ እስኪ ለዩቲዩብ ቻናሌ ቤተሰቦች የምታስተላልፈው መልእክት ካለ? ኦኬ፣ ዩቲዩብ ቻናሌ እኔም ተከታታይ እና በአንተም ተጠቅመው ብዙ ነገር ማስተላለፍ እንደሚችሉ እና ሰብስክራይብ እና ሼር እንዲያደርጉልህ እመኛለሁ። ማስታወቂያዎቹን አንተ ላይ እንዲሰሩልህ እመኝልሃለሁ ይላሉ። እናመሰግናለን። በጣም እናመሰግናለን። እንግዲህ ይችላሉ እነሱ። እንግዲህ ማስታወቂያም የተለያዩ ስራዎችን ከኛ ጋር መስራት እንፈልጉ ካላችሁ ከኛ ጋር መስራት ትችላላችሁ። የተለያዩ ስራዎችን አብረን እንሰራለን። ሼር እያደረጋችሁ ኮፒ ሊንክ ምንድነው እሱ? ኮፒ ሊንክ ደግሞ እንትን ላይ ነው ለካ ያለው። ምንድነው እሱ? ቲክቶክ ላይ ነው ያለው፣ ዩቲዩብ ላይ ነው ያለው ነው ለጊዜው። ምንድነው የሚባለው? ላይክ እና ኮሜንት ነው ለካ እንትን ላይ የሚገኘውና ስለዚህ እንደዛ አድርጉ። የሚያስፈልገውን ነገር ብታደርጉልን እጅግ በጣም ደስ ይለናል። ሰብስክራይብ እያደረጋችሁ የበተን ምልክቷን እየተጫናችሁ አብራችሁን ቆዩ። ኩዌት በምሽት መሪና ሞል አካባቢ ነው ማለት ነው። ብዙዎቻችሁ እንደገመታችሁ ተስፋ አደርጋለሁ መሪና ሞል እንደሆነ። ያልገመታችሁም ደግሞ ይኸው ነገርኳችሁ ማለት ነው። መሪና ሞል ነው። አሁን ደግሞ ወደ ውስጥ እንገባለን ማለት ነው። ይሄ ውጭ ነው በነገራችን ላይ እንግዲህ ዛሬ ኢድ ስለሆነ እንግዲህ
መሪና ሞል ተጨናንቃ ነው ያለችው በሁሉ ነገር ማለት ነው። ከዛ ውስጥ ደግሞ ገብተን እናያለን። አንዳንድ ነገሮች እናሳያቸዋለን። ደስ ደስ የሚሉ ነገሮች አሉ። መልካም ነገሮች አሉ። ደስ የሚሉ ነገሮች በነገራችን ላይ ማየት ትችላላችሁ። Hey, salam. ይሄን ይመስላል ደግሞ ውስጡ ማለት ነው። ውስጡ ደግሞ ይሄን ይመስላል። ጥቅ ነው ሰው ማለት ነው።